እግዚአብሔር ባዶ ሲያረጋችሁ አታማሩ ክርስቲያኖች አናማር ባዶ ሲያረገ ለሆነ ነገር ያዘጋጀን ለሆነ ትልቅ ዓላማ ያዘጋጀኑ ተመልከቱ ሙሴን እኮ የበግ ጠባቂ አድርጎ ያስቀመጠው ለምን መሰላችሁ በኋላ ላይ እስራኤላውያንን የሚመራ መሪ ስለሆነ በበጉ ያለማመደው እኮ ነው በግ እኮ ስንት አይነት አመል አለው አንዱ ልጋጥ ይላል አንዱ ልኮብልል ይላል አንዱ ይጋጫል አንዱ ይማታል አንዱ ጭቃ ውስጥ ይንከባለላል አንዱ ውሃ ይጠጣል ይሄንን ሁሉ የበግ አመል ሙሴን 50 ዓመት እንዲለማመድ አደረገው እግዚአብሔር በ30 ዓመቱ ነው ከግብጽ የወጣው 50 ዓመት ሙሉ በግ ጠባቂ ያደረገው 50 ዓመት ሙሉ ይሄንን በግ ያስጠበቀው ግን ተዋርዶ እንዲቀር ስለፈለገ አይደለም እንደ በግ የመሰላቸውን ህዝቡን መጠበቅ የሚችልበትን ጥበብ በበጎቹ ሊያስተምረው ስለፈለገ ነው ታዲያ ዝቅ ማለት ሁሌ ውርደት ይመስላችኋል ባዶ ሆኖ መገኘት ሁሌ ማጣት ይመስላችኋል ክርስቲያኖች በፍጹም አይደለም እግዚአብሔር ዝቅ ሲያረግ ለተለየ ነገር ያለማመደ እግዚአብሔር ዝቅ ሲያረግ ከፍ ላለው ዓላማ ከእንዲሁ ያዘጋጀ